ሰላም ጤና ይስጥልኝ እንደምናችሁ። ዛሬ አንድ የጀመርነው ፕሮግራም አለ ባጭሩ ላሳያችሁ ብዬ ነው። ብሪንግ አ ፍሬንድ የሚለው ፕሮግራም አዲስ የተጀመረ ነው። ዊማስተር ትሬድ ላይ ለማንኛውም ተጠቃሚ ለሆነ ትሬደር በሙሉ ጓደኞቹን ሪኮመንድ በማድረግ ሊንክ በመላክ ማግኘት የሚችለው ነገር ነው። የመጀመሪያው የዲስካውንት ሊንክ 30% ያገኛል። ሁለተኛው ደግሞ $1000 የዩኤስ ዶላር የሚያገኝበት እድል ነው ማለት ነው። ይሄም እንዴት እንደሆነ በአጭሩ አሳያችኋል። ያው የመጀመሪያው ነገር ሬጅስተር ማድረግ ነው። ሊንክ አለ የዊማስተር ትሬድ ሊንክ ላይ ገብቶ አካውንት ሳይገዙ መጀመሪያ ዝም ብሎ ሬጅስተር ማድረግ ነው። ሬጅስተር ካረግን በኋላ ፕላትፎርሙ ላይ ይመጣል። እንግዲህ በሙሉ ስሜ ሬጅስተር ስላረኩ ሪሃ መሐመድ ይላል። በግራ በኩል አማራጮች አሉ። ብሪንግ አ ፍሬንድ የምትለዋን ማየት እንችላለን ማለት ነው። ብሪንግ አ ፍሬንድ ላይ ይሄድና ባይ ዘ ዌይ አፊሊየት ፕሮግራም አይደለም፣ ኢንትሮዳክሽን ፓርትነር የሚለውን እሱን ሳይሆን ከዛ በታች ያለችውን ብሪንግ አ ፍሬንድ ማለት ነው። ለማንኛውም ሰው የሚሆን ነው። ብሪንግ አ ፍሬንድ ላይ ቀጥታ ካያችሁት ራሱ ነው ጀነሬት የሚያደርገው። እዚህ ጋር ጀነሬት ያደርጋል። ኮፒ ማድረግ እችላለሁ። ሼረብል ሪፈራል ሊንክ ይላል። እቺ የኔ ስፔሲፊክ ሪፈራል ሊንክ ነች ማለት ነው። የእናንተም አካውንት ላይ ገብታችሁ ሪፈራል ሊንክ ስትጠይቁ እቺ ነች የሚመጣው ማለት ነው። የእናንተ ስፔሲፊክ ሊንክ ነው። ወይም ኢንቪቴሽን ኮድ አለ። እዚህም ጋር በቀጥታ ኢንቫይት ኢሜል አለ። ኢሜል መላክ ትችላላችሁ። ኢሜላቸውን የጓደኞቻችሁን አስገብታችሁ በቀላሉ ኢሜልም ሊደርሳቸው ይችላል። ወይም ይሄን ሊንክ ማለት ነው። ይሄ ሊንክ መጠቀማቸውን ሬጅስተር ሲያደርጉ እርግጠኛ ሁኑ። ለምን አንዴ አካውንት ከከፈቱ በኋላ ተመልሰው በዚህኛው ልግባ ብሎ በእናንተ ሼረብል ሊንክ መግባት ስለማይችሉ በዚህ እንዲጠቀሙ አድርጉ ማለት ነው። ወይም እንዲቀላችሁ ኢንቫይት ኢሜይሏን መላክ። ኦኬ ሁለት አይነት አዋርድ አለ ብያችኋለሁ። አንዱ $1000 ነው። ሁለተኛው ደግሞ 30% ዲስካውንት። ይሄ እንዴት እንደሆነ ፍሪኩዌንትሊ አስክድ ኩዌስችን የሚለው ላይ ዌብሳይታችን ላይ ሄደን እናያለን ማለት ነው። እሺ የመጀመሪያው ዋት ኢዝ ብሪንግ አ ፍሬንድ። ብሪንግ አ ፍሬንድ የሚባለው ፕሮግራም ምንድን ነው? ይሄ ፕሮግራም አካውንት ሬጅስተር ካረኩ በኋላ ሊንኩን ለጓደኞቻችን ወር ትሬድ ማድረግ ለሚፈልግ ለማንኛውም ሰው ስንልክ እኛ በመጀመሪያ ደረጃ የምናገኘው አፕቱ 30% ዲስካውንት ኮድ ለሁለቱም ተጠቃሚዎች። እኔ ለጓደኛዬ ብልክ ይሄንን ሊንክ ሪፈርም የተደረገው ሰው ያኛው ትሬደር እኔም ሁለታችንም 30% ቅናሽ የምናገኝበት ዲስካውንት ኮድ ይሰጠናል ማለት ነው። የመጀመሪያው እሱ ነው የምናገኘው። ኦኬ ሁለተኛው ደግሞ አፕቱ $50 ከአንድ ሰው ሊፈር ባረግነው ሰው $50 ማግኘት እንችላለን። ይሄ ግን ሁለት ማይልስቶን አለ። በአንድ አይደለም የምናገኘው፣ ሁለት ማይልስቶን አለው። ሁለቱም ማይልስቶን ስናሟላ በመጀመሪያው ስቴጅ 1 ላይ $20 ከአንድ ሰው፣ ሁለተኛው ስቴጅ ላይ $30 ከሁለተኛው ሰው ማግኘት እንችላለን። ስለዚህ ከአንድ ሰው $50 ማግኘት እንችላለን። እሺ እንዴት ነው $1000 የሚመጣው? ዲስ ኦፖርቹኒቲ እስከ 1000 ሪዋርድ የሚለው ሊሚትድ ነው። ገደብ የሌለው ሰው አይደለም መጋበዝ የምንችለው። በዚህ ፕሮግራም 20 ሰው ብቻ ነው በእኛ ሊንክ ሬጅስተር ማድረግ የሚችለው መጠቀም የሚችለው ማለት ነው። 20 ሰው ብቻ ነው። እንዳልኳችሁ ይሄ አፊሊየት ፕሮግራም አይደለም። ትልቅ ኮሚዩኒቲ ላላችሁ ኦር ከስር ሪፈር ለምታረጉ ኦር እዛ ፕሮግራም ላይ መግባት ለምትፈልጉ ሰዎች አይደለም። ይሄ ለማንኛውም ኢንዲቪጁዋል ግለሰብ ሆኖ ተጠቃሚ ለጓደኞቹ መላክ ለሚፈልግ ሰው ነው። ገደቡ 20 ሰው ነው። ያ 20 ሰው ከ20 ሰው $50 ስናገኝ ስንት ይመጣል? $1000 ማክሲመም ሪዋርዱ እንደዛ ነው ማለት ነው። እሺ ቅድመ ሁኔታዎቹ ምንድን ናቸው? ሪጋርዲንግ the granted access ስፔሲፊኬሽኑ የመጀመሪያው ትሬዲንግ አክቲቪቲ ያስፈልጋቸዋል። ገንዘቡን አንሎክ ለማድረግ ስቴጅ 1 እና ስቴጅ 2 ለመግባት KYC ቬሪፊኬሽን ያስፈልጋል። ይሄንን እናያለን። ፓኬጅን ፐርቼዝ ማድረግ አለባቸው ማለት ነው። ስቴፖቹን እንያቸው። ማን ነው ኤሊጂብል የሆነ? who is eligible as this? all existing ዊማስተር ትሬድ ተጠቃሚዎች በሙሉ። ከዚህ በቀደም እኛ ጋር ማንኛውም አካውንት ያላችሁ ሰዎች ይሄንን ሊንክ ማግኘት ትችላላችሁ። ማንኛውም አካውንት ያለው ሰው ወይም ደግሞ አዲስ ከሆናችሁ አሁንም ከአሁኗ ሰዓት ጀምሮ ሬጅስተር አድርጋችሁ እዚህ ፕሮግራም ላይ መሳተፍ ትችላላችሁ ማለት ነው። በዚህ ሳምንት የጀመርነው ነው።
እሺ ኢች ሪፈርድ ዩዘር አንድ ፕሮግራም ላይ ብቻ ነው መግባት የሚችለው። ቅድም እንዳልኳችሁ ብሪንግ አ ፍሬንድ አሁን እያወራን ያለ ነው፣ ወይም ደግሞ አፊሊየት ፕሮግራም ነው። ሶ አፊሊየት ፕሮግራማችን ኮምፕሊትሊ ይለያል። ኮሚሽን ቤዝድ ነው። እሱም ራሱን የቻለ ለሱ ሌላ ቪዲዮ አለ። ትልቅ ኮሚዩኒቲ ካላችሁ፣ ትሬዲንግ ኮሚዩኒቲ ካላችሁ፣ ሶሻል ሚዲያ ላይ ብዙ ድህረ ገጾች ካሏችሁ፣ ኦር ብዙ ሰው ካላችሁ አፊሊየት ፕሮግራም ይሻላችኋል ማለት ነው። ግን ኖርማል ሰው አሁኑኑ መጠቀም ፈልጋለሁ እኔ ለራሴ ለግሌ ትሬደር ነኝ፣ አንድ 20 ጓደኞች አሉኝ የምትሉ ከሆነ ብሪንግ አ ፍሬንድ ይሻላችኋል ማለት ነው። እሺ ሶ ብሪንግ አ ፍሬንድን እንየው። ይሄ ፕሮግራም ላይ ፓርቲሲፔት ለማድረግ የመጀመሪያው ሪፈር ኦብቴንስ አንድ ዩኒክ ኮድ፣ ቅድም እንዳሳየኋችሁ እዚህ ጋር ይሄን ኮድ ያገኛል። እሺ ይሄን ኮድ ሼር ያደርጋል ለአዲስ ተጠቃሚዎች። አዲስ ተጠቃሚዎቹ በዛ ኮድ ሬጅስተር ማድረግ አለባቸው ግዴታ ማለት ነው። ይሄንን ሲያደርጉ እዚህ ጋር እያችሁት አይዲ፣ ፍሬንድ ኔም፣ ኢሜይል ይላል። እኔ አሁን ገና ለማንም ሰው ስላላኩኝ ልክ ግን ለአንድ ጓደኛዬ ብልክ ኢንቫይት ፍሬንድ ብዬ ኦር እዚህ ጋር ኮፒ አድርጌ ልክ እነሱ ሬጅስተር ሲያደርጉ የላካችሁለት ሰው እዚህ ጋር ይመዘገባል ማለት ነው። አይዲ ነምበር የግላቸው ይኖራቸዋል፣ የጓደኛችሁ ስም፣ ኢሜይላቸው፣ ኬዋይሲ አርገዋል አላረጉም፣ ሲያረጉ ራሱ ትራክ ማድረግ ትችላላችሁ። ቶታል ፐርቼዝ፣ ከዛስ አካውንት ገዝተዋል አልገዙም፣ አፕዴት መቼ፣ ስታተስ የሚለውን የእናንተ 20ውም ሰው ሬጅስተር ሲያደርግ ትራክ ማድረግ ትችላላችሁ። ድንገት ጓደኞቻችሁ ተሳስተው የእናንተን ሊንክ ሳይጠቀሙ እንኳ ሬጅስተር ቢያደርጉ እዚህ ጋር ማየት ስለሚችሉ መላክ አለባችሁ ድጋሚ ማለት ነው። እሺ ሪፈራል ኮድስ ካኖት ቢ አድድ፣ አንዴ ከላክንላቸው በኋላ በዛ ወይ በትክክለኛ ኢሜይል ነው አንዴ ማድረግ ያለባቸው። አካውንት ሬጅስተር ካረጉ በኋላ ተመልሰው ገብተው እዛው ኤዲት ማድረግ አይችሉም። እንደ አዲስ ነው ወይ በአዲስ ኢሜይል ሬጅስተር ማድረግ ያለባቸው ማለት ነው። ሪዋርዱን መቼ ነው ማገኘው፣ በምን ስቴጆች ነው የሚለውን ላሳያችሁ። ሪዋርድስ አር ግራንትድ። የመጀመሪያው ገና ሪፈረር ሪዋርድ ሪፈር ያረኩት አሁን እኔ አይደለሁኝ። ሪፈረር ሪዋርዱ እንዴት ነው የማገኘው? ልክ ስልክላቸው ሬጅስተር ሲያደርጉ ኢሚዲየትሊ 30% ኦፍ ኮድ ይላክልኛል። ያ የ30% ዲስካውንት ኮድ በ30 ቀን ውስጥ መጠቀም የምችለው ነው፣ እስከ 1 ወር ድረስ ማለት ነው። ይችን ሬጅስትሬሽን ኮዴን ይዤ የትኛውንም አካውንት ብገዛ ከትንሹም አካውንት $5,000 ጀምሮ እስከ ትልልቆቹ 200,000 አካውንት 400,000 ብገዛ ቀናሽ 30% አገኛለሁ ማለት ነው። ይሄ በሬጅስትሬሽን ብቻ ሬጅስተር ሲያደርጉ ይሄን አገኛለሁ። እሺ ከዛ ኬዋይሲ ቬሪፊኬሽናቸውን ሲጨርሱ ኦር ሪፈርድ ዩዘር ሰክሰስፉሊ ኮምፕሊት ሲያደርጉ ሪፈር የተደረገው ሰው ጓደኞቻችን ዲስካውንት ኮድ ያገኛሉ። ብዙ ጊዜ አሁን ላይ አትሊስት ባለው ህግ 30% ማለት ነው 30% ኦፍ የሆነ ኮድ ያገኛሉ። ይሄም የእነሱም ኮድ ቫሊድ የሆነው ለ30 ቀን ነው። this helps users purchase trading። ስለዚህ መጀመሪያ እኔ ሬጅስተር አደርጋለሁ። ሬጅስተር ካረኩ በኋላ ብሪንግ አ ፍሬንድ ጋር መጣለው። ሁለተኛ ስቴፕ ብሪንግ አ ፍሬንድ ጋር መጥቼ ይሄን ኮፒ ያደርግና ለጓደኛዬ ልካለው። ጓደኛዬም ሬጅስተር ስታረግ ወይ ሲያረግ እኔም ያኛውም ሰው 30% ኦፍ አለን ማለት ነው። በ1 ወር ድረስ መጠቀም የምንችለው እንግዲህ ይሄ 30% ዲስካውንት ተጠቅመን አካውንት መግዛት እንችላለን ማለት ነው። እሺ ኬዋይሲ ምንድን ነው? ወደ ቢቀጥለው ስቴፕ ገንዘብ ያልሆነው የዲስካውንት ቅናሹ እዚህ ጋር ነው የሚያበቃው ማለት ነው። ኬዋይሲ ምንድን ነው? ኬዋይሲ ደግሞ ምንድን ነው? ማንነታችንን ማረጋገጫ ዶኪመንት ማስገባት ማለት ነው። ስለ ኬዋይሲ እንዴት እንደምታደርጉ ምን አይነት ዶኪመንቶች መጠቀም እንደምትችሉ አንድ ፕሪሳይስሊ ስለሱ ብቻ ስለ ኬዋይሲ የሚያወራ ቪዲዮ ዩቲዩብ ላይ ሰርቼ የላችኋለሁ። እሱን እዚህ ጋር ሊንክ አስቀምጣለሁ። ግን ባጭሩ አሁን የኔ ችግሩ አካውንቱ ቬሪፋይድ ስለሆነ ላናይ እንችላለን። ፕሮፋይሌ ጋር መጥቼ ስሜን ስጫን የኔ አካውንት ቬሪፋይድ ይላል።
የእናንተ አካውንት ግን ልክ ሬጅስተር እንዳደረጋችሁ እቺ ቀይ ትሆንና ቬሪፋይድ አይደለም ይላል። ይህም ለምንድን ነው? መረጃዎች ማስገባት ማለት ነው። እዛኛው ቪዲዮ ላይ ማየት የምትችሉት ነገር ነው። ኦር በቀላል ነው። እዚህ ጋር ቬሪፋይ ላርግ ትሉታላችሁ። ስትሉ የሚመጡላችሁ አማራጮች ይሆናሉ። 2 ዶኪመንት አስገብተን ቬሪፋይ ማድረግ እንችላለን ማለት ነው። 2 ዶኪመንቶች ምንድን ነው? የመጀመሪያው ፓስፖርት ወይ መታወቂያ፣ ናሽናል መታወቂያ እንደ ፋይዳ ሊሆን ይችላል። ወይ ፓስፖርት ወይ እሱን እናስገባለን። የፊትም የኋላውንም ፎቶ አድርገን ስካን አይደለም ፎቶ አንስተን የፊትና የጀርባውን የመጀመሪያው ላይ እናስገባለን። ኦኬ። ከዛ ሁለተኛ መረጃ ይጠይቃችኋል። የሁለተኛው መረጃ አስፈላጊነቱ ለምንድን ነው? ከላይ ያስገባነው ዶኪመንት የምንኖርበት አገር ደግሞ መረጃ ጋር መመሳከር አለበት ማለት ነው። ለምሳሌ አሁን እኔ ኢትዮጵያዊ መሆንም ያው እዚህ ዩኤኢ ዱባይ ቤዝድ ስለሆንኩኝ መጀመሪያ ፓስፖርቴን አስገባሁኝ። የመጀመሪያው ላይ ፓስፖርቴን አስገባሁኝ። ከዛ የሁለተኛው ዶኪመንት ላይ የዚህ አገር መታወቂያዬን አስገባሁኝ። ከዛ ስሜን፣ ፎቶዬን እና አድራሻዬን ያመሳከሩና ኬዋይሲ ቬሪፋይ ተደርገሻል ይላል ማለት ነው። ኬዋይሲ ቬሪፋይ ይልልኛል። ስለዚህ እናንተም የላይኛው ላይ መታወቂያ ኦር ፓስፖርት ካስገባችሁ በኋላ የሁለተኛው ላይ መንጃ ፍቃድ ሊሆን ይችላል። ለምን መንጃ ፍቃድ የአገር ያለንበትን አድራሻ አለው። መንጃ ፍቃድ ካልሆነ የቀበሌ መታወቂያ ሊሆን ይችላል። እሱም አድራሻ ስላለው እስካሁን ሰው የሚልክልኝ ዶኪመንት ነው የምነግራችሁ። ሌላ የባንክ ቡክ ላይ ያለ የባንክ ስቴትመንት ሊሆን ይችላል። ስማችሁና ሀገሩ ስላለ ወይም ደግሞ ቢል የመብራት የውሃ ሊሆን ይችላል፣ የኢንተርኔት ሊሆን ይችላል። ማንኛውም አይነት ዶኪመንት፣ ማንኛውም አይነት መረጃ ስማችሁና የምትኖሩበት አገር የሚገልጽ ሁለተኛው ላይ እናስገባለን። እሱን አመሳክሮ ነው ኬዋይሲ ቬሪፋይድ የምትሆኑት ማለት ነው። ኬዋይሲ ደጋግሜ እዚህ ጋር የምናገረው ለምንድን ነው? አንደኛ ሪኳየርመንት ነው ለዚህ ፕሮግራም። ባይ ዘ ዌይ ትሬድ ዝም ብላችሁ ገብታችሁ ትሬድ ማድረግ ከፈለጋችሁ አካውንት ገዝታችሁም ትችላላችሁ። ጀስት ይሄንን አይተነው እንለፍ ብዬ ነው። ግን ፔይአውትም ላይ ያው ያስፈልጋል። ዞሮ ዞሮ ኬዋይሲን ደጋግሜ የምናገረው ብዙ ሰው ዲኤም ስለሚያደርግልኝ ነው። ምንድን ምልከው ዶኪመንት ሪጀክት ተደረገ። እኛ አሰራራችን የስራ ቀን ከሆነ በ24 ሰዓት ውስጥ ይደርሳችኋል። መልስ እንሰጣለን ለኬዋይሲ ማለት ነው። አክሴፕትድ ከሆነ ያደረጋችሁት ዶኪመንት ግልጽና ክሊድ ከሆነ የሚታይ ፎቶ ከሆነ መረጃው ልክ ከሆነ ወዲያውኑ አፕሩቭድ ይላል። አካውንታችሁ ቬሪፋይድ ነው። ካልሆነ ድንገት መረጃው ልክ ካልሆነ ያስገባችሁት መረጃ የሚጎል ነገር ካለ ወዲያውኑ ሪጀክትድ ይልና ከነ ምክንያቱ ምን ማድረግ እንዳለባችሁ ጭምር ኢሜይል ይላክላችኋል። ወይ ዶኪመንቱን ቀይሩት፣ ወይ ኤክስፓየር አድርጓል፣ ወይ አይታይም፣ ወይ ይሄ ስካን ነው ፎቶ ላኩልን፣ ኦር አድራሻ የለውም። ለምን ለኬዋይሲ ብቁ እንዳልሆነ ዶኪመንቱ እና የምትቀይሩት ሌላ ነገር ካላችሁ የሚል በ24 ሰዓት ውስጥ እንልካለን። ይሄ እንግዲህ ኤክሰፕሽኑ አርብ ሊሆን ይችላል፣ ቅዳሜና እሑድ ስለማንሰራ አሁን ላይ ማለት ነው። እዚህ ከዛ ውጭ ኬዋይሲ የሚቆይበት ሰው ካለ ከ24 ሰዓት እባካችሁን ኢሜይል ቼክ አድርጉ። ብዙ ጊዜ ስለምልክ ነው እንጂ እኛ እንልካለን። ከዛ በተረፈ ደግሞ ድንገት ቴክኒካል ችግር ካጋጠመና የሚያጋጥማችሁ ከሆነ ቴሌግራም ግሩፓችን ላይ ቴሌግራም ኮሚኒቲያችን ላይ ቴክስት ልታደርጉልን ትችላላችሁ። እናስተናግዳችኋለን ማለት ነው። ኦኬ ኬዋይሲ ቬሪፊኬሽን ማለት እሱ ነው ማለት ነው። ስለዚህ ጓደኛችሁ ኬዋይሲ ቬሪፋይ ያደርጋሉ። መጀመሪያ ላይ እነሱ ቬሪፋይ ሲያደርጉ ኮዳችሁ የእናንተም የእነሱም ከዛ ይሰራል። እሺ $1000 እንዴት ነው የሚመጣው? ወደ ሁለተኛው ስቴጅ እንስራ። እስካሁን ያወራነው ነገር እንግዲህ ይሄ 30% ኦፉን ለማግኘት ምንም አይነት አካውንት መግዛት ገንዘብ የማያስፈልገውም ማለት ነው። ይሄ የጊዜ ገደብ የለውም። ባይ ዘ ዌይ ሬጅስተር አድርጎ ያው ግን ኦፏ 30%ቷ ለ30 ቀን የምትሰራ ነው የሚሰጣችሁ እንጂ ከዛ ኬዋይሲ ማድረጉ ሬጅስተር አድርጉ አካውንት መግዛት ፈለጉ። አንድ ሰው አካውንት ሲገዛ ስቴጅ 1 ሪፈር ያረኩት ሰው ለምሳሌ ሪፈርድ ዩዘር ሪፈር ያረኩት ሰው አካውንት ሲገዛ $100
$100 አካውንት እና ከዛ በላይ ከገዛ 20 $100 ልክ ሲሞላ የሚገዙት አካውንት ይሄ ማለት የ100,000 አካውንት ኦር የ50,000 ሲገዙ ማለት ነው። ኢቭን የ25,000 ሲገዙ ከመቶ የመጀመሪያው $20 ከአንድ ሰው እናገኛለን። ከአንድ ሰው 50 ነው ማክሲመም የምናገኘው ብለን የለ ሶ $100 ሲገዙ አካውንት $20 እኛ አካውንት ውስጥ ይቀመጣል። ሁለተኛ ያው ስለ አንድ ሰው ነው የምናወራው። ያው የላኩላት ጓደኛዬ ሌላ ጊዜ ደግሞ ወይ አካውንት ጨመረች ኦር አይ ዶንት ኖ ባንዴ 100,000 ኦር የ200,000 ትልልቁን አካውንት ኦር ካስተማይዝድ አካውንት ከገዙ $200 ሲሞላ ደግሞ ተጨማሪ ስቴጅ 2 ላይ ደረስኩኝ አይደለ? ተጨማሪ $30 አገኛለሁ ማለት ነው። በአጠቃላይ 30 እና ከስቴጅ 1 30 ከስቴጅ 2 ይቅርታ ከስቴጅ 1 20 ከስቴጅ 2 30 በአጠቃላይ $50 ከአንድ ሪፈራል አንድ ከላኩት ሰው አገኛለሁ ማለት ነው። ስለዚህ እንደዚህ ሪኮመንድ ያረኳቸው ሰዎች አካውንት ገዝተው 20 ሲሞላ $1,000 እናገኛለን ማለት ነው። እዚህ ጋር ያየነው ኢንቫይት ፍሬንድስ ኢንቫይት አድርገን ጌት ቦዝ ማለት እኔም ሪፈር ያረኩትም ሰው ቦት ጌት 30% ኦፍ አንድ ሁለተኛ እና 1,000% ካሽ የሚለው ይሄ ነው ማለት ነው። እሺ ሌላ ሴናሪዮ እኔ ኢምፖርታንት ክላሪፊኬሽን እዚህ ጋር በደንብ ክሊር መደረግ ያለበት ነገር ሪፈር ያረገው ሰው $50 ወዲያውኑ አንድ ጓደኛ ሪፈር እንዳረገው ወዲያው አይደለም የሚያገኘው ማለት ነው። $50 ከአንድ ሰው ማክሲመም የምናገኘው ነው፣ ጣራው ነው። በስቴጅ አይደለም። የመጀመሪያው ስቴጅ ላይ $100 ሲገዛ የገዙት 20 ይቀመጥልኛል። ስቴጅ 2 ደግሞ ያቺ ሪፈር ያረኳት ሰው ተመልሳ ስቴጅ 2 ስትደርስ ስቴጅ 2 ማለት ምንድነው? $200 አካውንት ስትገዛ $30 ይቀመጥልኛል። በአጠቃላይ 50 ማለት ነው። ሪፈር የተደረገው ሰው ደግሞ በአጠቃላይ $200 አንድ ላይ ከገዛ ተለቅ ያለ አካውንት ከሆነ የሚገዙት ወዲያውኑ 50 ይቀመጣል ማለት ነው። እሺ ይሄኛው ቅድም በመጣንበት በኬዋይሲ አሟልተው መጥተው ሲገዙ ማለት ነው። ሌትስ ሴይ አንድ ሰው ደግሞ ወዲያውኑ ሬጅስተር አረገ፣ ኬዋይሲውን ዘሎ አካውንት ሊገዛ ይችላል። አካውንት ሊገዛ ይችላል። የፈለጉትን የ200 ይሆናል የ100 ይሆናል። ሲገዙ ሬከርዳችሁ ላይ ፐርቼዝድ አማውንት ይቀመጣል። እዚህ ጋር ቶታል ፐርቼዝ የሌለ ኬዋይሲ ስታተሳቸው አልተደረገም ይላችኋል። ቶታል ፐርቼዝ ግን ይቀመጣል። ኬዋይሲ አላረጉም ማለት ገንዘቡ ይቀራል ማለት አይደለም፣ ሬጅስተር ይደረጋል። ከዛ ኬዋይሲውን ሄደው ሲያሟሉ ሪዋርድ ዊል ቢ ካልኩሌትድ እና ይሰጣችኋል ማለት ነው። ይሄ ለምንድን ነው? ገንዘቡን የሚቀበለው ሰው እና ሪፈር የተደረገው ሰው አይደንቲፊኬሽን ኤሊየስ አይደለም፣ ኤአይ አይደለም፣ ቡት አይደለም፣ የማይሆን ሰው የሌላ ሰው መታወቂያ ተጠቅሞ እየተጠቀመ አይደለም የሚለውን በድርጅቱ በኩል መረጋገጥ ለትክክለኛው ለባለ ዶክመንቱም ሰው ግዴታ ነገር ስለሆነ ነው ማለት ነው። ይሄ መሟላት ያለበት ስቴጅ። ሶ ድንገት ገብተው ዝም ብለው ከገዙ ኬዋይሲ ሳያሟሉ ግር እንዳይላችሁ፣ ኢትስ ኦኬ፣ ሬከርዱ አይቀርም ይቀመጣል። ልክ ኬዋይሲ ፕሮሰሳቸውን ሲጨርሱ ገንዘቡ ታገኛላችሁ። ካልሆነም ግን የመጀመሪያውን ስቴጅ ተከትለው ማግኘት ይችላሉ ማለት ነው። ሶ አይ ቲንክ ይሄ ግልጽ ነው። ሪፈራል ኮድ ደግሞ ምን ኮንዲሽኖች አሉት የሚለውን እኔ አምስተኛውን ሪፈራል ኮድ ካን ኦንሊ ቢ ኢንተርድ ዋንስ፣ ለዛች ለላኩላት ጓደኛዬ ከአንዴ በላይ ሪፈራል ኮድ ሊጠቀሙ አይችሉም ማለት ነው። አንዴ የተላከው ሊንክ ለአንድ ጊዜ ብቻ ነው አንድ ሰው መጠቀም የሚችል፣ ሁለተኛ ሶስተኛ ሰው ሊጠቀመው ይችላል፣ ግን አንዴ ነው። ሪፈራል ኮድስ ካኖት ቢ አድድ ኤዲትድ ኦር ቼንጅድ አፍተር ዘ አካውንት። ስለዚህ ለምሳሌ እኔ በሆነ ኢሜይሌ በዋና በምጠቀመው ኢሜይሌ ለምሳሌ ገብቼ አካውንት ክሪኤት ካረኩ በኋላ ሌላ ሰው ሪፈራል ኮድ ቢያስገባልኝ አካውንቴ ውስጥ ገብቼ አሁን እዚህ ጋር ታችሁታል አይደለ? አካውንቴ ቬሪፋይድ ነው። አሁን የሆነ ሰው ቢልክልኝ የነሱ ይሄን ኮድ ተመልሼ ገብቼ ሪሃም ላይ መቀየር አልችልም። ኬዋይሲ ካላደረግኩኝ ምንድነው ማድረግ ያለብኝ? በሌላ ኢሜል ድጋሚ ሬጅስተር ማድረግ ነው ያለብኝ እና ሪፈራል ኮድ
ባለው ሬጅስተር ባረኩበት ኢሜል በዛው አካውንት ላይ ኬዋይሲ ማድረግ። ኬዋይሲ ካላረግን እኮ አንዱም እሱ ነው። መልቲፕል አካውንት ሊኖረን ይችላል። ማንኛውም ሰው ሊያደርግ ይችላል። አንዴ ግን አንድ አካውንት ቬሪፋይ ከተደረገ ከመታወቂያችን ጋር ማንነታችን ጋር ከተያያዘ መቀያየር ስለማንችል የምትጠቀሙትን ኮዱን መጀመሪያ ያስገብታችሁ ማለት ነው መሆን አለበት አካውንት ስትፈጥሩ። እሺ፣ ስድስተኛው ፕሮግራሙ ምን ሊሚት አለው? ቅድም ያልኳችሁ አለ። ይሄ ፕሮግራም የመጀመሪያው ሊሚት ምንድነው? 20 ሰው ብቻ ነው ሪፈር ማድረግ የምንችለው። ለዛ ነው ከ20 ሰው በላይ እኔ ኢንቫይት ማረገዋለኝ ብዙ ኮሚዩኒቲ አለኝ ካላችሁ ኢንትሮዲውሲንግ ፓርትነር የሚል ፕሮግራም አለን፣ አይፒ ፕሮግራም፣ እዛ ላይ ተቀላቀሉ ማለት ነው። ይሄ ግን 20 ሰው ብቻ እኔ ትሬደር ነኝ ወይ ኢንፍሉዌንሰር አይደለሁም ወይ ትልቅ ኮሚኒቲ የለኝም ግን ጓደኞች ያሉ ለእነሱ ብቻ ነው የምልከው ካላችሁ ለእናንተ ነው የሚሆነው ይሄኛው ማለት ነው። 20 ሰው አንዱ ሊሚቱ ነው። ሁለተኛ ማክሲመም ካሽ ሪዋርድ ከአንድ ሰው ለምሳሌ እዚህ ጋር 100-200 አልነው እንጂ ትልቅ አካውንት ቢገዙ ከዛ በላይም ሊሆን ይችላል። ግን ከአንድ ሰው ከ50 በላይ አናገኝም ማለት ነው። $50 ነው የምናገኘው። ለምሳሌ እኮ እዚህ ጋር ማየት እንችላለን። ትሬዲንግ ካፒታል ስመጥቶ $900 ለምሳሌ የሆነ ሰው የ200,000 አካውንት $940 ቢገዙ ስቲል 50 ነው የምናገኘው ማለት ነው። ጣራውን ይሄ ትንንሾቹ አካውንቶች ከሆኑ ግን ባለ 50 ራሱ ቢገዙ ይሞላል። ኢቭን ባለ 25,000 አሁን ዲስካውንት ኮድ ስለገባበት ነው የኔ 32 ዲስካውንት፣ ግን ዋናው ዋጋው 245 ነው። እዚህ ኦልሞስት በመጀመሪያው ራውንድ ራሱ የ25,000 አካውንት እና ከዛ በላይ ካገኙ ወዲያውኑ $50 ማግኘት ትችላላችሁ ማለት ነው። እሺ፣ የመጀመሪያው ሊሚቴሽን 20 ሰው ነው። ሁለተኛው ሊሚቴሽን 50 ሰው ነው ማለት ነው። ለማክሲመም ካሽ $1,000 ነው የምንወስደው። እሱ ከ50 ሰው ከ20 ሰው $50። ይሄንን ካገኘን በኋላ አዲሽናል ሪፈራል መጀመር አንችልም ማለት ነው። አንድ የምንጠቀመው ነገር ነው። እንዴት ነው ሲስተሙ ካልኩሌት የሚያደርገው? አንዴ ሪፈርድ የተደረገው ሪፈር ያደረግነው ሰው ጓደኛችን ሬጅስተር ሲያደርግ ኮዳችንን ሲጠቀም በቀጥታ ሲስተሙ ላይ ሪዋርድ ያለንበትን ሌቭል የሊሚቱን አድርጎ ያስቀምጥልናል ማለት ነው። ቅድም እንዳልኳችሁ እዚች ጋር ማየት የምንችለው ነገር ነው የሚሆነው ራሳችን። ኮንፊገሬሽኑ አንዴ ፊክስድ ነው። ይሄ ህግ ቢቀየር ለምሳሌ ይሄን ቪዲዮ ስሰራላችሁ ጁን 19 2026 አዲስ የጀመርነው ይሄን ሳምንት ብያችኋለሁ። ከ6 ወር በኋላ ህጎቹ ቢቀያየሩ ኦር ከአንድ ዓመት በኋላ ህጎቹ ቢቀያየሩ እኔ ግን ሬጅስተር ያደረኩት ዛሬ ነው አይደለ? ስለዚህ የኔን አፌክት አያደርገኝም ማለት ነው። እዚህ ጋር ያለው ህግ እኔን አፌክት አያደርገኝም። ሬጅስተር ባረኩበት ሰዓት የተሰጠኝ ህግና ሪኳየርመንት ይሄ ስለሆነ በኋላ ኮንፊገሬሽኑ ወይ ይሄ ፕላን ቢቀር ኦር ይሄ ፕላን ቢቀየር ምንም እኔን ኢምፓክት አያደርገኝም። በሬጅስተር ባረኩበት ሰዓት ባለው ኢንፎርሜሽን ነው ማለት ነው። ኤክሲድ ብናረገስ ሊሚቱን ሪኢቫሉዌሽን አለው ወይ? ለምሳሌ 20 ሰው ነበር ሪኮመንድ ያደረኩት ግን 21ኛ ሰው ቢመጣስ የሚለው እሱ አይቀያየርም ማለት ነው። እኔ በምሞላበት ሰዓት እና ይሄን ቪዲዮ በምሰራበት ሰዓት 20 ሰው ነው፣ እንደዛው ነው። ካልኩሌሽን ምሳሌ ደግሞ እዚህ ጋር ለምሳሌ 10 ሰው ሪፈር አረኩኝ እንበል። 10 ሰው ሪፈር አረኩኝ፣ ሬጅስተር አረጉ፣ 30% ቅናሻቸውን አገኙ፣ እኔም ቅናሽን አገኘሁኝ፣ አካውንት ገዛሁኝ፣ ወይ እነሱ 30% ቅናሻቸውን አገኙ ገዙ። ከዛ ሪፈረር ከ10 ሰው 20 አካውንት ሲገዙ የመጀመሪያው ስቴጅ ላይ ምን ብለናል? እና ሪች ስቴጅ 1 የደረሱት $100 አይደለም። ስለዚህ የ$200 አካውንት አልገዙም፣ ግን የባለ 100 ነው የገዙት እንበል። ኦር አንዴ ሁለቴ ገዝተው 2-3 ማልቲፕል አካውንት በአንድ ፕሮፋይል ትሬድ ማድረግ ይቻላል። ባይ ዘ ወይ ብዙ አካውንት ገዝቼ አንድ ፕሮፋይል ላይ ትሬድ ማድረግ እችላለሁ። የተለያየ ህግ ያላቸውም አካውንቶች አንዳንድ ሰው መግዛት ስለሚፈልግ እንደሱን ገዝተው 10ሩ የመጀመሪያ ስቴጅ 1 ላይ ቢሆኑ $200 አገኛለሁ። ለምን ማለት ነው? ከ10ሩ ከእያንዳንዱ 20 ለምን እዚህ ጋር ምን ብለናል?
ከእያንዳንዱ $20 ነው የምናገኘው ስቴጅ 1 ላይ ሲደርሱ ብለን የለ ስቴጅ 1 $100 ሲገዙ እዚህ ከእያንዳንዱ 10 አንዱ እንደዛ ነው ማለት ነው። ስለዚህ $200 ስናገኝ ግን ከእያንዳንዱ ሰው የ50ውን ወስደናል ማለት ሳይሆን ስቴጅ 1 ብቻ ነው አንሎክ ያደረግነው ማለት ነው። እዚህ የሚቀጥለው $30 ከአንድ ሰው 50 አይደለም ማገኘው 20ውን አግኝቻለሁ። ከነዚህ 10 ሰዎች ግን ሌላ $30 ማገኘዋለኝ ከእያንዳንዳቸው። መቼ የሆነ ጊዜ ደግሞ ተመልሰው መጣው እንደዚሁ 10 ሰዎች ሌላ አካውንት $100 ሲገዙ 200 ይሆን የለ የዛኔ $30 ደግሞ ስቴጅ 2 ላይ የሚቀረውን አገኝና መውሰድ እችላለሁ ከእያንዳንዳቸው 50 ማለት ነው። ሶ the maximum reward ከአንድ ሪፈራል $50 ነው። ስቴጅ 1 ላይ ሲደርሱ ሪፈር ያደረግናቸው ሰዎች $20 እናገኛለን። ስቴጅ 2 ላይ ሲደርሱ ደግሞ 30 እናገኛለን። አጠቃላይ 20 ሰው ማክሲመም የገዙ ጊዜ $1000 ማግኘት ይቻላል ማለት ነው። ስለዚህ ይሄ ፕሮግራም ምንድነው? ቤዚካሊ ምንም የኢንፍሉዌንሰር የኮሚዩኒቲ ብዛት ኦር ምንም ያስፈልገው ነገር ብሪንግ አ ፍሬንድ ጓደኞቻችንን ኢንቫይት የምናደርግበት ነው። እኛ ትሬደር ከሆነን አካውንት የምንገዛ ከሆነና አካውንት ካለን ከዚህ በፊትም አካውንት ያላችሁ ይሆናል። ባይ ዘ ዌይ ለአዲስ ብቻ አይደለም፣ ኦልሬዲ አካውንት ላላችሁ ልጆች ይሆናል። ስለዚህ ይሄ ፕላትፎርሙን ሼር ማድረግ ነው። እዚህ ጋር ሊንካችሁን ሼር ማድረግ፣ በዚህ ሬጅስተር ያርጉ። አዲስ ኢንቨስትመንት የምናወጣው የለም። ለራሳችን በምንገዛው አካውንት ተጨማሪ ሪፈር ስላደረግን ነው። ያላችሁ ኔትወርክ እና የትሬደሮቹ አንድ ላይ መጠቀም እንድትችሉ ነው ማለት ነው። ሶ ማንኛውም ሰው መጠቀም እንዲችለው ነው። ይሄ ግዴታ አይፒ ሌቭልም ያልሆነ ኢንፍሉዌንሰር ሌቭልም ያልሆነ ሰው ማንኛውም ሰው ትልቅ ኮሚዩኒቲን ባይኖረን መጠቀም እንድንችለው ነው። ሌላ አካውንት ስላችሁ እዚህ ጋር ፍሪ አካውንትስ ማለት አይደለም። ፍሪ አካውንት የምንሰጣችሁ ዋን ታይም ፔይ አውት እንድትሞክሩት ነው። ፔይ አውት አለው ግን እንድትሞክሩት ነው። እነዚህ ፐርቼዝድ አካውንት ናቸው ማለት ነው። ለምን እዚህ ጋር ቶታል ፐርቼዝ ይሌለ፣ ስለዚህ አካውንት ለገዙ ለፐርቼዝድ አካውንት ነው ማለት ነው። ስለዚህ በማንኛውም ሰዓት ሰፖርት የምትፈልጉ ከሆነ ኬዋይሲዩም ላይ ቅድም እንዳልኳችሁ ብሪንግ አ ፍሬንድም ላይ ላይቭ ቻት አለ ዌብሳይቱ ላይ፣ እሱንም ላይቭ ቻት ማድረግ ትችላላችሁ። ቴሌግራም ኮሚዩኒቲ አለ። ማንኛውም ቴሌግራም ኮሚዩኒቲ፣ የእኛም የአማርኛ ቴሌግራም ኮሚዩኒቲ ላይ መጥታችሁ መጠየቅ ትችላላችሁ፣ እናግዛችኋለን። በተረፈ ይሄን ይመስላል ማለት ነው። ይሄን እድል ተጠቀሙ። ብዙ ጊዜ ለአይፒ ፈልጋችሁ ልካችሁልኝ ግን ገና ጀማሪ ለሆናችሁ ልጆች በተለይ ኦር ትሬደሮች ይሄ አዲስ ኦፖርቹኒቲ ነው ማለት ነው። የተወሰኑ አንድ ሁለት ጓደኛም ካለን በእነሱ መጀመር እንችላለን ማለት ነው። ይሄ ጊዜ ገደብ የለውም። በአንዴ 20 ሰው ጊዜ ገደብ የለውም። ቀስ እያልንም ከእያንዳንዱ ሰው $20 እንደዛ እያገኘንም መሄድ የምንችልበት ነው ማለት ነው። ሌላ ጥያቄ ካላችሁ እንግዲህ እንጠይቁኝ ትችላላችሁ። የቴሌግራም ኮሚዩኒቲያችንን ሊንክ እና ዩቲዩብ ላይ ያሉትን የሌላ ቪዲዮዎችን መረጃ ከፈለጋችሁ ሊንክ ከዚህ ቪዲዮ ስር አስቀምጥላችኋለሁ። ድሉን ተጠቀሙ። We master trade.